ሰላም የቡርደጣው ተከታታዮች እንዴት ናችሁ? ፒክአፕ ምንድነው ብላችሁ በጠይቃችሁ መሰረት ፒክአፕ ማለት ልክ እንደዚህ ሞዲፋይ ተደርጎ የሚሰራ ነው። ዋና ዓላማው በዚህ በኩል መሰኪያ ጋር የምትት ባናና የሚሰካበት ሲሆን በዚህ በኩል ደግሞ ራሱን የቻለ ማቴሪያል ሲኖረው ከዚህ ንዝረትን ወደ ኤሌክትሪክ የሚቀይር ማለት ነው። ከዚህ ጋር የመጣውን ንዝረት ወደዚህ ወደ ኤሌክትሪክ ቀይሮ ወደ አምፕሊፋየር የሚያስገባ ማለት ነው። ስለዚህ ክራራችን ንዝረት አለው፣ መሰንቋችን ንዝረት አለው። ያን ንዝረት ወደዚህ ያስተላልፋል ማለት ነው። እና ይሄ ፒክአፕ ለምሳሌ እዚህ ጋር አምፕሊፋየር አለ፣ እንደዚህ ደግሞ ጃክ አለ፣ ወይም ደግሞ ከዚህ የሚያስተላልፍበት ኬብል አለ። ያ ኬብል ልክ እዚህ ጋር እንደምታዩት እዚህ ጋር ትሰካለች። አሁን እዚህ ጋር ድምፁ ተፈጠረ ማለት ነው። እና ከዚህ የሚፈጠረው ድምፅ ወደ አምፕሊፋየር ይገባል ማለት ነው። ለምሳሌ መሰንቆ ላይ ብንሞክረው ያው መሰንቆ ልክ እዚች ጋር ያው ልቻ አድርገን እዚች ጋር እናጎርሳታለን። አሁን መሰንቆን ከዚህ የሚመጣውን ድምፅ ወዴት ያስተላልፋል? በኤሌክትሪክ አድርጎ ወደ አምፕሊፋየር ያስገባል ማለት ነው። ይህ ነው ስራው። በክራርም ላይ ይገጠማል፣ በበገናም ላይ ይገጠማል። እና ይህንን መሳሪያ ማግኘት የምትፈልጉ ሰዎች ካላችሁ ወይም ደግሞ ይህንን ማቴሪያል ማግኘት የምትፈልጉ ሰዎች ካላችሁ ደውሉልኝ።